አብሮ የሚተኛው አይደለም የቀነሰው። ሌጋል ጋብቻ የሚያደርገው ቀንሷል፣ ፍቺ ቁጥሩ ጨምሯል። ሁለት ሰው ከራሱ ጋርም እኮ እየተጣላ ነው። ግጭት የእውነተኛ ግንኙነት ምልክት ነው። ትረስታተው ከሆነ ሚስቶቻችሁ ትረስት እንዲኖራቸው ስሩ። በዳዩም አይረሳም፣ ተበዳዩም አይረሳም። የወጋ ቢረሳ የተወጋ አይረሳም ብሎ ይዞ ችኮ መሆን። ለምንድን ነው ይቅርታ ማድረገው? በዚህ ቀርቶ በዚህ ብታረድ የሚሉ ሰዎች አሉ። ብዙ ሰው ይቅርታና እርቅን ያቀላቅለዋል። የሚፈልገው ይሄንን በሽታ እየተንተከተኩበት እየታመምኩበት ለመቀጠል ስኛለሁ፣ ህይወቴን መበጥበት፣ ህይወቴን ማበላሸት እፈልጋለሁ እያለ ይቅርታ እንደጠየቀ ሰው ሁሉ። እኔ አሁን እዚህ በዝሙት የወደቁ ሰዎች እኔ ጋር አገልጋዮች በዘማሪዎች በዝሙት ወድቀው አትሊስት ብዬ የመከርኳቸው ልጆች አሉ። አትሊስት ችክችክ አትዘምሩ፣ ዲስኮ አትዘምሩ። የበደላችሁ ሰዎች ሰበር በሉ። ይሄ በቃ ገድል ፈጽሞ እንደመጣ ሰው ወልደ መተ ዛሬ እዚህ ጋር ቆሜ የምናገረውን ሰምቼ ነው። ፍቺ በጣም ቁጥሩ እየጨመረ ነው። ጋብቻ ደግሞ ወሳኝ ኩነት ላይ የሚመዘገበው ቀንሷል። አብሮ የሚተኛው አይደለም የቀነሰው። ሌጋል ጋብቻ የሚያደርገው ቀንሷል፣ ፍቺ ቁጥሩ ጨምሯል። 44.9% እየጨመረ ነው። ስለዚህ ይጨምርኛ እሳት እንጫወት። አሁን አዲስ አበባ ውስጥ አዲስ ሰሞኑን ፍሉ ምናምን አለ ተብሏል። ክርስቲያኖችን አይዝም እሱ ፍሉ። እኔ ክርስቲያን ነኝ አይዘኝ ምናምን ካላችሁ ይይዛቸዋል። ልክ እንደዚህ ፍቺን ለመቀነስ ምንድን ነው መደረግ ያለበት? ስለዚህ ቤተክርስቲያን አካባቢስ ምን እንስራ? ፍቺን ምንድን ነው የሚያመጣው ከተባለ ግጭቶችን ሰው እንዴት እንደሚፈታ አያውቅ። ችግሮች ይፈጠራሉ በየጊዜው። ቤተክርስቲያን ጋብቻ ውስጥ አይቀርም። በጋብቻ ውስጥ ግጭት አለ፣ በጓደኝነት ውስጥ ግጭት አለ፣ በባልንጀርነት ውስጥ ግጭት አለ፣ በጉርብትና ግጭት አለ፣ አብሮ ስትሰሩ ግጭት አለ። ግጭት ላይኖር አይችልም። ግጭት የእውነተኛ ግንኙነት ምልክት ነው። እንደ ክርስቲያን እኛ ግጭት ሲገጥመን ባልና ሚስት ይሄው ባለቤቴ ያለች እንጋጫለን። ስንጋጭ መቼ ነው ቡክ የምናረገው ዲቮርስ የምናረግበትን ቀን አንልም። ግጭቱን ጊዜ ሰተን መፍታት ነው። ግጭት ይፈታል። ግጭት ሲፈጠር ባልና ሚስት መካከል መጀመሪያ ምን ያደርጉ ከተባለ ግጭቱን ያስነሳው በዳይ ሰውዬ ይቅርታ ይጠይቅ። ይቅርታ ጠይቁ። ግጭትን የሚያበርደው የመጀመሪያው የእሳት አደጋ ማጥፊያው ይቅርታ መጠየቅ። ተበዳዩ ሰው ደግሞ በነጻነት ይቅርታ ማድረግ። ክርስቲያኖች ውጭ ያሉ ሰዎች የሚጋጫሉ፣ እናንተም ክርስቲያኖች ትጋጫላችሁ። ግጭት ሲፈጠር ምንድነው የምናደርገው? እነሱ ሄደው ይመዘገቡና ዳታ ሆነው ይወጣሉ። ክርስቲያኖች ምንድነው ማድረግ ያለብን? ግጭት ሲፈጠን ይቅርታ ጠያቂ ያለ፣ ይቅርታ ተቀባይ ያለ። ለምንድነው ይቅርታ ማድረገው? በዚህ ቀርቶ በዚህ ብታረድ የሚሉ ሰዎች አሉ። እናንተ ሰዎች እንደዚህ የምትሉ ሰዎች ጌታ ኢየሱስን የህይወታችሁ ጌታና አዳኝ አድርጋችሁ ተቀበሉት። እንደ አማኝ ክርስቲያኖች ስትጋጩ ይቅርታ ጠይቁ፣ ይቅርታ ስጡ። ሁለተኛ በዳዩ ሁል ጊዜ አሁን ችግር ሆኖ ወደ ፍቺ የሚሄደው ምንድነው? ንዝንዝ ሲሆን በዳዩም አይረሳም፣ ተበዳዩም አይረሳም። የወጋ ቢረሳ የተወጋ አይረሳም ብሎ ይዞ ችኮ መሆን። ተወውና ትናንትናን ጎትተ ስታመጣ ዛሬን ማበላሸት ነው ፕሮግራም። በደለኛው መጥፎ ስሜት እንዲሰማው ማድረግ አይደለም ያለብን። ተበደለው በላይ በዳዩ ሰውዬ የቆሰለባቸው ነገሮች ሞልተዋል። ሁል ጊዜ የበደሉ ሰዎች ምቾት ውስጥ እንዳሉ አታስቡ። ክርስቲያኖች መልእክት ነው የምነግራችሁ። እንደ ክርስቲያን ይቅርታ አድርጉ። ክርስቲያን እንዴት ነው ይቅርታ የሚያደርገው? ይቅር እንደተባለ እኔ ይቅር እንዳልኳችሁ ነው የተባለው። ጧትና ማታ መነዝነዝ የለብንም። ይሄ ተስፋ ያስቆርጥና ሰዎችን ወደ ፍቺ ያመራቸዋል። የቁም እስረኛ ስቃይ መብላት። ኮናኝ ሁልጊዜ ከሳሽ አጋንንት ነው። ስለዚህ ይቅርታ ያደረጋችሁ ሰዎች ጧትና ማታ እንደ አጋንንት ከሳሽ ሆናችሁ አትቁሙ። የበደላችሁን ሰዎች ደግሞ በደሌ ይቅር ተብሏል ብላችሁ ኖርማል አትሁኑ። ማለት ያቆሰላችሁትን ሰው የማከም ስራ ስሩ። ይቅርታ ሲደረግ እኮ ቁስሉ የለም ማለት አይደለም። ማከም አለባችሁ። ያጠፋችሁ ሰዎች ይቅርታ ከጠየቃችሁና ይቅርታችሁ ተቀባይነት ካገኘ በኋላ ስራ ቀጥሉ። ትረስታተው ከሆነ ሚስቶቻችሁ ትረስት እንዲኖራቸው ስሩ። ያቆሰላችሁትን ያንን ቦታ እንዲጠግግ ስራ ስሩ። መስራታችሁ ሙሉ ይቅርታው ሙሉ እንዲሆን ያደርገዋል። ምንም የተለው ይቅርታ ብለሽ የለ እንዴ ምንድነው 30 ጊዜ ይላል እንደነበረ ሊቀጥል የሚፈልግ ማለት ሰው በድሎ የሰው ልብ ሰብሮ እንክትክት አድርጎ ተስፋ አስቆርጦ እንደምንም ተብሎ ተመክሮ ይቅርታ ከጠየቀና ነገሮች ከተስተካከሉ በኋላ ምንም ለውጥ የማያሳይ ደረቅ ሰው አለ። ሰበር በሉ፣ አንገታችሁን ሰበር አድርጉ። በጥይት የመታችሁ ሰው እኮ ይቅርታ ሊያደርግላችሁ ይችላል ስለተረፈ። ጠባሳው እኮ አለ። ያ ጠባሳ እንዲጠግግ ታይም መስጠት ካለባችሁ ታይም ስጡ። ፍቅር መስጠት ካለባችሁ ፍቅር ስጡ። አቴንሽን መስጠት ካለባችሁ ማድረግ የሚገባችሁን ነገር አድርጉለት። መድኃኒቱ እንዲሰራ የሚረዳ ጸጋ አለ። ተንበርከኩና ደግሞ ጸልዩላቸው። በእግዚአብሔር ፊት ጸጋ እንዲሰጣቸው ካሉበት ነገር ውስጥ እንዲወጡ ደግሞ ጸልዩላቸው። አንፈልግም፣ ይቅር አንልም፣ ይቅርታ እናደርግም። ተጋጭተን እንደዚሁ እንደተደባበርን እንደተቆሳሰልን እንደተቀያየምን አልጋ ለይተን ሰፈር ለይተን ለይተን ጎራ ለይተን እንታኮሳለን። ይቅር አንባባልም ብንልስ ምንድነው የሚፈጠረው ካላችሁ ኃይለኛ ምሬት ሰው ውስጥ ይፈጠራል። ምሬት ደግሞ አትጠራጠሩ የሚያድገው ወደ ጥላቻ ነው። ክርስቲያን ምሬት ውስጥ፣ ጥላቻ ውስጥ፣ ጩኸት ውስጥ፣ ስድብ ውስጥ ክርስቲያን ወደቀ ማለት መንፈስ ቅዱስ አዝኗል ማለት። ሂዱና ኤፌሶን 4:29 አንብቡ። ይሄንን ነው የሚናገረው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። ምሬትን፣ ንዴትን፣ ቁጣ
ቁጣን፣ ጩኸትን፣ ስድብን ከእናንተ ዘንድ አስወግዱ ነው። ምሬት ሰው ውስጥ ይፈጠራል። ውስጣችን እየተመረዘ ይመጣል። ያ የተመረዘው ስሜታችን ተመልከቱ፣ ተበድለንም መርዙን እኛ ጠጥተነው ከዛ ሰውየው እንዲወድቅ እንጠብቃለን። መርዙን አንቺ ጠጥተሽ ሰውየው አይወድቅም፣ አንቺ ነሽ ብትሞቹ። ስለዚህ ይቅርታ ስናደርግ ይቅርታ የምናደርገው ለሰውየው ብለን አይደለም፣ ለራሳችን ብለን። የሌላውን ሸክም ለማቅለል ፈቃደኛ ካልሆንን የሌላውን ሸክምና ኃጢአት ለመሸከም ሬዲ ነን ማለት። መጽሐፍ ቅዱስ የሚነግረን ይቅር ብትሉ ይቅር ትባላላችሁ፣ ይቅር ባትሉ ደግሞ ይቅር አትባሉ። የሰውየውን በደልና ኃጢአት ተሸክማችሁ ራሳችሁ ወስዳችሁ። ክርስትና ከሰማይ ጋር ተያይዤ ከዚህ ጋር ተላቅቄ ኖረዋለሁ የሚባል ነገር አይደለም። ለዚህ ነው ሕጉን ጠቅሎ ሁለት ያደረገው። ምንድነው ሁለት? እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ምን በል ውደድ፣ ከዛ ባልንጀራህን። አለቀ። እግዚአብሔርን ወደዋለሁ ካልክ አሳየኝ ነው ያለው። ፍቺን የምንከላከለው፣ በሽታውን የምንከላከለው፣ ችግሮችን የምንከላከለው ምን ብለን ነው? ይቅር ተባብለን። ጠብን የምናረቀው ምን አድርገን ነው? ጠብን አጥፍተን አይደለም፣ ይቅር ተባብለን። ከዛ ውጭ ሌላ የለም። መጥቶ የምንታጠቀው ቱታ አይደለም። ፍቅርም እንደሱ አይደለም፣ ምረትም እንደሱ አይደለም። እንኖራለን። ዛሬ ተጋጭተናል፣ አዎ ዛሬ እናስተካክላለን። ነገ እንጋጫለን፣ ነገ ምን እናስተካክል። ግጭት አልባ ህይወትና ኑሮ መሬት ላይ እንኳን ሁለት ሰው ከራሱ ጋርም እኮ እየተጣላ ነው። ሁለት ስትሆኑ ደግሞ ሁለት ሰዎች፣ ሁለት ጭንቅላት ያላቸው፣ ሁለት አይን ያላቸው፣ ሁለት ሀሳብ ያላቸው፣ ሁለት ፍላጎት ያላቸው፣ ሁለት አስተያየት ያላቸው፣ በጣም እኮ ግድ ነው እኮ ይሄ እኮ ኦብቪየስሊ የሚጠበቅ። ስለዚህ ግጭቶችን እንደሱ እያበረድን እንሄዳለን። ብዙ ሰው ይቅርታና እርቅን ያቀላቅለዋል። መቀላቀል አሁን ጋብቻ ውስጥ ብቻ ነው ተቀላቅለው እነዚህ ሁለቱ ነገሮች የሚሰሩት፣ በሌላ ነገር ላይ ይሰሩ። ይቅርታ ልብን ነጻ አድርጎ የዛን ሰው ፈቶ ነጻ ማድረግ። አብሮ መስራት የማይቻል ከሆነ ተጨባብጦ እንደ ጎበዝ እንትን ማሊያ ተቀያይሮ ተሳስሞ ፎቶ ተነስቶ መለያየት። ትዳር ጋር ሲመጣ ግን እንደሱ አይደል። ከባልንጀራ ጋር አንዳች ነገር ካለ መባህን ተወውና ሂድ ነው አለ። የተራራው ትምህርት ይሄ ነው። መጀመሪያ ሂድና ከባልንጀራ ጋር ምን አድርግ፣ አንዳች ነገር ካለ ጨርስ፣ ከሱ ጋር ጨርስና ና ያስቀየምከው የበደልከው ችግር ውስጥ ያገባኸውና የገባህበት ጉዳይ ካለ መጀመሪያ እኔ ጋር መጥተህ መባህን፣ አምልኮህን፣ ጭብጨባህን፣ ጭፈራህን ከማቅረብ በፊት ሂድና ጨርስ። እዛ ነው። ይሄ ከእግዚአብሔር ጋር በሰላም ለመኖር የሚጠቅም ስለሆነ እዚህ ፍቺን የምንከላከልበት አንዱ ነገር መጽሐፍ ቅዱስ የሚያስተምረንን የይቅርታውን ሕግ የይቅርታውን ስርዓት በደንብ ይዘ ነው። እግዚአብሔር ማስተዋል ይስጥ። ይቅርታ መስጠት ሲያቅተን ሶስት ነገር ልንገራችሁ። ይቅር በሉ ያለውን አምላክ ትእዛዝ እየጣስን ነው። ቁጥር 1 የትናንትናውን አበሳ ጋብዘን ዛሬ ማምጣት። ወጣቱ እንዳደረገው ማለት ነው። ባይብል ስተዲ ላይ ጫማው በጣም ይሸት ነበር እና ህብረቱ በጣም ይበጠበጥ። ደሞዝ ምናምን የነበራት እህት ስለነበረች በቃ እኔ ጫማና ካልሲ ልግዛለት በእናታችሁ ይሄ ልጅ በጣም ነው ያበሸናል ተባለ እና በህብረቱ መሪዎች ተደረገና ጫማና ካልሲ ተገዛለት እና መጥቶ ነብስ በል ሂደን እግርን ታጠብና እዛ ቧንቧ ጋር ይሄ ጫማ ምናምን ቀይርና ና ተባለ። እሺ ብሎ ሄደ። ጥብጥብ ብሎ ጫማውን ካልሲውን ቀያይሮ ምናምን መጣ። ጽድት ብሎ እርጥብ እጁ እንዲህ እያለ መጣ። ገብቶ ሲጀምር አሁንም ይሸታል። ሁሉም በትዝብት ይሄ ሰውዬ ካልሲውን አልቀየርከውም? ኧረ ቀይሬዋል። እግርን ሳታጠብ ነው ያደረከው? ኧረ ታጥቤያለሁ። ጫማው አዲስ፣ ካልሲው አዲስ። ታዲያ ምንድን ነው? ግን አሮጌውን ካልሲ ኪሴ ውስጥ ይዤዋለሁ። ቅያሬ ይሆነኛል ብዬ እኮ ነው። አምናም ትናንትና አሮጌ ካልሲ ይዘህ መጣ። አዲሱን ህይወትን የዛሬ አዲስ ከፓኬጅ የተፈታና የተሰጠህን ቀን ማብከት ማለት ትናንትና ላይ ቀብረህ አዲሱን ህይወት ለመኖር ሬዲ ነህ ማለት። ይቅርታ አልሰጥም ስትሉ፣ ምረት አላረግም ስትሉ የትናንትናን በሽታ በኮንቲነር አስመጥታችሁ ዛሬንም ነገንም ለማበላሸት ጨክናችኋል። ይቅርታ አልሰጥም ስንል ዘላቂ የሆነ ሰላም አልፈልግም እያለን የምፈልገው ይሄንን በሽታ እየተንተከተኩበት እየታመምኩበት ለመቀጠል ወስኛለሁ። ህይወቴን መበጥበት ህይወቴን ማበላሸት እፈልጋለሁ እያለ ነው። ስለዚህ ቤተክርስቲያንን ፕሮቴክት የምናደርገው ዓለም ላይ የሚሆነውና የሚደረገውን ኢግኖር ገጭተን ሰማይ ብለን አይደለም። ስትሄዱ ሄዳችሁ የምትኖሩ ሰፈር ነው። ጎረቤት አላችሁ። ምናልባት ቤተሰብ ናቸው፣ ምናልባት ወንድም ናቸው፣ ምናልባት እህት ናቸው። ስለዚህ የምታዩት ጉንፋን እንዳይዛችሁ። ይሄን ጉንፋን የምንከላከለው በይቅርታና በምህረት ብቻ ነው። ስለዚህ ይቅርታ ጠይቁ የበደላችሁ ሰዎች፣ የተበደላችሁ ደግሞ ይቅር በሉ። የተበደላችሁ ሰዎች ይቅርታ ከልባችሁ አድርጉ። የበደላችሁ ሰዎች ደግሞ በደለኝነቱ ከተሰማችሁ ይቅርታውን ከተቀበላችሁ በኋላ ስራ ስሩ፣ ቁስል ጠግኑ። ድርቅ አትሉ። አሁን ሰሞኑን እኔ እንደዚህ አይነት ኬሶች አሉ። እኔ ይቅርታ አድርጌለታለሁ፣ እንደ ነገር ሁሉ እንደ ድሮ እኮ ሊያደርገው እየፈለገ ነው፣ እንደ ድሮ አክት እያደረገ ነው ማለት ይቅርታ እንደጠየቀ ሰው ሆኖ። እኔ አሁን እዚህ በዝሙት የወደቁ ሰዎች እኔ ጋር አገልጋዮች፣ በዘማሪዎች በዝሙት ወድቀው አትሊስት ብዬ የመከርኳቸው ልጆች አሉ። አትሊስት ችክችክ አትዘምሩ፣ ዲስኮ አትዘምሩ፣ አትሊስት ዋልዛ አርጉት መዝሙሩ። በነሳ እንኳን ከተመለሳችሁ በኋላ አትሊስት በቃ የሆነ የተሰበረ መንፈስ አይደል? እግዚአብሔር እኮ የተሰበረና የተዋረደ መንፈስ አይንቅም። እንደ ፌንጣ ልክ ገድል ሰርቶ እንደመጣ ሰው አንድ ላይ ለቀቅ አርግ ትላለህ እንዴ? ንስሐ ከገባ በኋላ አትሊስት የተሰበረ ሰው ይቅርታ በል። ምን አለበት? እግዚአብሔር ሆይ ማረ። በቃ አትሊስት ያንተ ስፒሪት ይሄ እኮ ጤንነት እኮ። የበደላችሁ ሰዎች ሰበር በሉ። ይሄ በቃ ገድል ፈጽሞ እንደመጣ ሰው ወልደህ መተህ ገድል ፈጽሞ እንደመጣ ሰው ይኮናል። ጨቅይቶ መጥቶ ማታ አጥፍቶ እጅ ከፍንጅ ተይዞ መጥቶ ኖርማል የሆነ ምንም ልክ ገድል ሰርቶ እንደመጣ ሰው አትሁን። ሰዎች ውስጥ የከተታችሁት ነገር ሙሉ ለሙሉ እንዲጠፋ ስራ ስሩ። የሰማነውን በልቦናችን ያኑርልን።